አሜሪካ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ ጋር ያላትን ግንኙነት ዳግም እንደምታጤነው አስታውቃለች። ኢራን ደግሞ 88ኛውን የጥቃት ማዕበሏን በአሜሪካና በእስራኤል ላይ አጠናክራ መቀጠሏ ተነግሯል። ኢራን ጦርነቱን ለማብቃት ጥብቅ የሆነ ዋስትና እንደሚያስፈልጋትም አስታውቃለች። ወዲህ ደግሞ ለአሜሪካ ደስ የማይልና ምናልባትም አንድ አስፈሪ ዜና ወጥቷል። ያውም ሩሲያ ወታደሮቿን ወደ ኢራን ትልክ ይሆን የሚል። ወዲያም ግን አሉ የአሜሪካው የጦር ሚኒስትር ፔቴክሰት ሀገራቸው ሩሲያና ቻይና ለኢራን የሚሰጡትን ማንኛውንም ድጋፍ ለማስቆም እየሰራች ነው ብለዋል። የኢራን የሰው አልባ የጦር አውሮፕላን የኩዌትን ዓለም አቀፍ የአውሮፕላን የነዳጅ ማከማቻ መምታቱና ግዙፍ የተባለ ቃጠሎ መከሰቱም ተሰምቷል። ሌላውና ዛሬ የወጣው አጠያቂው ዜና ደግሞ የቀድሞውን የመንፈሳዊ መሪ አባታቸውን አያቶላ አሊ ሰይድ ካሚኔን የተኩት ሰው አያቶላ ሞጅተባ ካሚኔ ያሉበት ስፍራ መታወቁ ተነግሯል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ድፍን 1 ወርና 3 ቀናትን ያስቆጠረው ወዲያም የዓለምን የምጣኔ ሀብት አከርካሪ በተለይም ከኃይል ዘርፉ ጋር በተያያዘ እንክት ድቅቅ ማድረጉ የሚታይ የሚሰማበት የአሜሪካ የእስራኤልና የኢራን ጦርነት በአንድ ቋንቋ አላግባባው የምድሪቱ ስፍራ አለ ለማለት ይቸግራል። ልፋ ያለው አንድ እንጨት ያስራልን አለያም ሞኝ ራቱ ሲያሪስቃልን የሆነው የዚህ ዘመን ጦርነት ዞሮ ዞሮ ጥፋቱና ጉዳቱ ለራስ መሆኑን ማሰብ አይገድም። ተንጋሎ ቢተፉ ተመልሶ ባፉን ያስታውሷል። ሁለቱ የኒውክለር ጦር መሳሪያ ታጣቂ ሀገራት አሜሪካና እስራኤል የኒውክለር ጦር መሳሪያ ታጥቃለች። አንድ ጊዜ ደግሞ አጥፊውን መሳሪያ ልትሰራው ተቃርባለች ባሏትና በጠረጠሯት ኢራን ላይ ጦርነት ከፍተው አደገኛ አዝማሚያ ውስጥ ገብተዋል። ጦርነቱ የተከፈተባት ኢራን በርካቶቹን መሪዎቿን፣ የጦር መሳሪያ ጠበብቶቿን፣ ወዲህም ንጹሐን ዜጎቿን ለጊዜውም ስፍር ቁጥር ከሌለው ሀብትና ንብረቷ ጋር አሳጥቷታል። ኢራንም በወገኗ በእስራኤል ላይ የቀጥታ የሚሳይልና የሰው አልባ የጦር አውሮፕላኖቿን ወዲያም በቀጠናው ያሉትን የሊባኖሱን ሐዝቦላን፣ የየመን ሀውቲዎችና ከኢራቅና ሶሪያ የሚያደፈጡትን የሺዓ ታጣቂ ኃይሎች በዚያ ቀጠና ሁሉም ስፍራ የጦርነት ሰደድ እሳቱን እንዲያራግቡት አድርጋ የበቀል አጸፋዋን እየሰጠች ነው። የባህረ ሰላጤውንና የመካከለኛው ምስራቅ ቀጠና ሀገራቱን በተለይም እንደ ኳታር፣ ሳውዲ አረቢያ፣ ባህሬን፣ የተባበሩት አረብ ኤምሬትና ኩዌትን መሰሎቹን ወዲያም ዮርዳኖስና ኢራቅን አጠቃሎ ኢራን በጦርነት የበቀል ስሌቷ ጉድ ሰርታቸዋለች ነው የሚባለው። ኢራን ዛሬ ባወጣችው መግለጫዋም የአሜሪካውን የማይክሮሶፍትና የአፕል ጌት ኩባንያዎችን በኢላማ ቀለበቷ ውስጥ ማስገባቷን ገልጣለች። ኢራን ያንን እርምጃ የምትወስደውም ተጨማሪ መሪዎቿ የሚገደሉባት ከሆነ ነው ስትልም ገልጣለች። ያንን የኢራንን ዛቻና ዝግጅት የሰሙት የአሜሪካው ፕሬዚደንት ዶናልድ ትራምፕ ይህንን ያሉት አረ ለመሆኑ የእኛን የማይክሮሶፍትና የጎግል ኩባንያዎች ኢራን እመታበታለሁ ያለችው መሳሪያዋ ቢቢ ገንስ የትኛው ነው? ወዴትስ ነው ያለው? ምንድን ነው እሱ? ብለዋል። የኢራን አብዮታዊ ዘብ ኃይል በበኩሉ በጥቃት ኢላማው ያስገባቸው የአሜሪካ ኩባንያዎች ቁጥር ጎግል፣ አፕል፣ ኢንተል፣ አይቢኤም፣ ቴስላና ቦይንግ ይገኙባቸዋል ነው የተባለው። 18ቱን መዝግቧቸዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው በኢራን የያዙትን ጦርነት ከ2 እስከ 3 ሳምንታት ሊያጠናቀቁት እንደሚችሉ ዛሬም ተናግረዋል። ትራምፕ በትናንትናው የዋይት ሃውስ መግለጫቸው ይህንን አሉ። we will be leaving very soon. the exit could be take place within 2 weeks. መለስ አድርገውም ትራምፕ maybe 2 weeks maybe 3 ነው ያሉት። ለተቀማጭ ሰማይ ቅርቡ ነው ይሏል አበው። ትራምፕ ስለ ኢራን ዲፕሎማሲ ይሰራል ብለው ያስባሉ ሲሏቸው ጋዜጠኞቹ ትራምፕ ራሳቸውን እየነቀነቁና ከንፈራቸውን ሸርመም አንገታቸውንም ዘንበል አድርገው ይህንን ምላሽ ሰጡ። ኢራን doesn't have to make a deal. No, they don't have to make a deal with me now. ትራምፕ ከትናንት በስቲያ ሰኞ ዕለትም በሰጡት ማብራሪያቸው የኢራንን የኃይል ዘርፍና መሠረተ ልማት ደብዛውን ሊያጠፉትና የሆርሙዝን ወሽመጥም ዳግም ሊከፍቱት መሰናዳታቸውን መናገራቸው አይዘነጋም። የአሜሪካው ፕሬዚደንት ዶናልድ ትራምፕ ለሀገራቸው ሕዝብ መልእክት ያስተላልፋሉ ተብሎ ይጠበቃል። አሜሪካ ዛሬም የኒሚትስ ክላስ የጦር አውሮፕላን ጫይ መርከቧን ወይም ዩኤስኤስ ጆርጅ ኸርበርት ዎከር ቡሽን በመካከለኛው ምስራቅ ቀጠና የውሃ አካል ላይ ማስፈሯ ተነግሯል። መርከቢቱ እነዚያን የተለያዩ የጦር አውሮፕላኖች በጀርባዋ ላይ አንቀልባ አዝላ እዚያው ካሉት የዩኤስኤስ አብርሃም ሊንከንና የዩኤስኤስ ጀራልድ አር ፎርድ የጦር አውሮፕላን ጫይ መርከቦች ጋር ተቀላቅላለች። እኒያ ላዘሏቸው የእንጀራ ልጆቻቸው የጦር አውሮፕላኖቹን ለማለት ነው ጡት የማያጠቡቱ ሦስቱ እናት መርከቦች ስያሜያቸውን ያገኙት ከቀደሙት የሀገሪቱ ፕሬዚደንቶች መሆኑን ልብ ይሏል። የኢራን አብዮታዊ ዘብ ኃይል በበኩሉ 88ኛውን የጥቃት አበላውን አሊያም በኢራን አጠራርም 88 ዌቭ ኦፍ ኦፕሬሽን ትሩ ፕሮሚስ ፎር ትናንት አመሻሹ
አመሻሹን ጀምሮ በአሜሪካና በእስራኤል ኢላማዎች ላይ ማዝነቡን አስታውቋል። የኢራኑ ታስኒም የዜና ተቋም ባሰራጨው ዘገባው ይህንን ያለው የኢራን አብዮታዊ ዘብ ኃይል delivering heavy and decisive blows to American and Israeli targets such as the Hawk anti-drone system of the United States of America, Fifth Fleet and an Israeli container ship ነው ያለው። በዚህ ወቅት በአሜሪካ ባለስልጣናት የሚነዛው የዲፕሎማሲና የውይይትን ጉዳይን በተመለከተው የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ በሰጡት ማብራሪያ ከአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ የቀጥታ መልእክት ደርሶኛል፣ ግን ደግሞ ምንም አይነት ድርድር እንደማንፈልግ ነግሬያቸዋለሁ ነው ያሉት። የኢራኑ ፕሬዚደንት ማስዑድ ፔዜሽኪያንን በበኩላቸው ማብራሪያ ሲሰጡ በኢራን ጦርነት ጉዳይ ማንኛውም የሰላምና የድርድር ነገር ሲታሰብ በኢራን ስልትና ቀመር ብቻ ለዚያውም የሀገሪቱን ክብር ጸጥታና ሰላም ወዲያም ጥቅሟን ባስቀደመ መልኩ ከሆነ ብቻ ነው ብለዋል። የኢራኑ መንፈሳዊ መሪ ሞጅተባ ካሚኔም ለሄዝቦላው መሪ ሼክ ናኢም ቃሲም መልእክት ማስተላለፋቸው ተሰምቷል። የመልእክታቸው ይዘትም ሄዝቦላ በአሜሪካና በእስራኤል ላይ የተያያዘውን ጦርነት በመደገፍ በጽናት ይቆም ዘንድ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትራምፕ አጠራርም ቢቢ በበኩላቸው ተቀድቶ በተላለፈው የቪዲዮ መልእክታቸው ሀገራቸው የኢራንን ኢንዱስትሪዎች አውድማቸዋለች፣ ከዚያም በላይ በቀጠናው አዳዲስ አጋር አባሮችን አፍርታለች ነው ያሉት። ይሁንና ግን ኔታንያሁ አዳዲስ አጋር አባር ያሏቸውንም አካላት ለእስራኤላውያኑ በቅርቡ እንደሚያስታውቁ ነው ፍንጭ የሰጡት። ከአሜሪካ ዜጎች 66 በመቶው ደግሞ አሜሪካ በኢራን የገባችበትን ጦርነት ፈጥና ማቆም እንዳለባትና የትራምፕ አስተዳደርም ቢሆን ካለመው ግብ አይደርስም፣ ሙሉ በሙሉ ባያሳካም ቶሎ ብሎ መውጣቱ ግን አስፈላጊ ነው ሲሉ ያስረግጣሉ። አሜሪካ በኢራን የገባችበት ጦርነት ዛሬ በጋዝ ዋጋ ላይ $4 ጭማሪን አስከትሎባታል። ይሄ ደግሞ ባለፉት 3 ዓመታት ታይቶም አጋጥሞም ተሰምቶም የማያውቅ ነው ሲል የሲጂቲኤን ዘገባ በሰፊው ያብራራል። የኢራኑ መንፈሳዊ መሪ አያቶላ ሞጅተባ ካሚኔይ ለሄዝቦላው መሪ ሼክ ናኢም ቃሲም መልእክት ማስተላለፋቸውን ነገር እንጂ ግን ዓለም የኢራኑን አዲሱን መንፈሳዊ መሪ አያቶላ ሞጅተባ ካሚኔይን ገና ላያቸው ሞጅተባ በሩሲያ ሕክምና ላይ የመሆናቸው ጭምጭምታ ሲነገር፣ ዛሬ ደግሞ በኢራን የሩሲያው አምባሳደር ሞጅተባ ካሚኔይ ሩሲያ ውስጥ መሆናቸውን ሲያረጋግጡ በአደባባይ የማይታዩበትን ምክንያት ግን አልገለጡትም። አሜሪካ በበኩሏ ትላለች መንፈሳዊ መሪው ሞጅተባ ካሚኔይ ክፉኛ ቆስለዋል፣ እናም ላይክሊ ዲስፊገርድ ትላለች። የአሜሪካው የደህንነት ተቋም ሲአይኤ ወይም ሴንትራል ኢንቴሊጀንስ ኤጀንሲና የእስራኤሉ የደህንነት ተቋም ሞሳድ በበኩላቸው የመንፈሳዊ መሪውን ሞጅተባ ካሚኔይን ጠረን ለማግኘት አበክረው እያነፈነፉ መሆናቸውን የተሰማው የአሜሪካው የጦር ሚኒስትር ፔት ሄግሴት ትናንት አመሻሽ ላይ ቁጣና ልህ በተቀላቀለው ስሜት ማብራሪያ ሲሰጡ we know exactly what Russia and China are doing with Iran. We are addressing it ነው ያሉት። የኢራን በዚህ ልክና መልክ የጽናት መልህቋ ያለ አንድ ነገር አይደለም የሚል የበረታ ጥርጣሬን አሳድሮባቸዋልና እናም አሉ አክለው ዩናይትድ ስቴትስ ኦፍ አሜሪካ working to counter China and Russia። ኢራን እውነትም የበቀልና የጥቃት አጻፋዋ ያላስገረመው የዓለም ክፍል የለም ነው የሚባለው። ኢራን ትናንት በኩዌት በፈጸመችው የሰው አልባ የጦር አውሮፕላን ጥቃቷ የኩዌትን ዓለም አቀፍ አውሮፕላን ማረፊያ የነዳጅ ማጠራቀሚያውን ክፉኛ አበራይታው ኖሮ የእሳት ቃጠሎ ስፍራውን ማለበሱን የታይምስ ዘገባ ያትታል። አሜሪካ ትላለች በኢራን የተያዘው ግዙፍ ጦርነት እጅግ ወሳኝና አደገኛ ጊዜ ላይ ደርሷል። ዩናይትድ ስቴትስ ኦፍ አሜሪካ launches first overland B-52 bombers in operation against Iran። ይህንን የተናገሩት በአሜሪካ ጦር ኃይል ከፍተኛ አዛዡ ጀነራል ዳንኬን ናቸው። ያ ግዙፉ የአሜሪካ ጥቁር የአየር ላይ መርከብ በሰራ አካላቱ የፈንጅና የጥይት እርሳሶችን ጠቅጥቆ በኢራን ምድር ካህናት የአየሩን ክልል እየገማመሰና እየገረማመደ የእሳት ዶፉን እያፈሰሰ የመጀመሪያውን የጥቃት በትሩን መሰንዘሩን የአናዶሉ ዘገባ በዝርዝር ያሳያል። የአሜሪካው የቢ-52 የጦር አውሮፕላን በሌላኛ መጠሪያው ስትራቶፎርትረስ ነው የሚባለው። አውሮፕላኑ እስከ 70,000 ፓውንድ ክብደት ያላቸውን ቦምቦች መሸከም ይችላል። ያ ማለት ደግሞ በኪሎግራም 31,751 ኪሎግራም ማለት ሲሆን ያለፋታ ረፍት በአየሩ ላይ ሲያሻው እየከነፈ ሲለውም ዝግ እያለና እንደ ኮብራ ባብ እያመለገ 8,800 ማይሎችን አሊያም ከ14,870 ኪሎ ሜትር በላይ የሚበርና ያረገዘውን የእሳት አሲድና መርዝ ጽንስ በተሰጠው ኢላማ ላይ ቁልቁል የሚወልድ ነው። ያን ጊዜ ታዲያ በምድሪቱ ያሉ ሕያዋን ፍጥረታት ጭጭ ምጭጭ ብለው ለሞትና ለጥፋት ተሸንፈው ይተኛሉ ማለት ነው። አሜሪካ በኢራን በፈጸመችው የባለፉት የ32 ቀናት ጥቃቷ ከ11,000 በላይ ኢላማዎችን ማውደሟን ትገልጣለች። እኒያ በአሜሪካ ጦር ኃይል ከፍተኛው የጦር መኮንን ጀነራል ዳንኬን አሉ አክለውም ሀገራቸው አሜሪካ እስካሁን ከኢራን 150 መርከቦችን ማውደሟንም ይገልጣሉ። የአሜሪካና የእስራኤል ጣምራ ክንድ በግዙፍ መጠን በኢራን ላይ ማረፉን አውሮፓ በጽናት ማውገዙና መቃወሙን ዛሬም የፖለቲኮ ዘገባ ያሳያል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ትናንት በሰጡት ማብራሪያ ፈረንሳይ የአየር ክልሏን መዝጋቷን አስታውቀዋል። ትራምፕ በዚያም የተነሳ ይህንን አሉ። ቬሪ
unlawful. The United States of America will remember. የአሜሪካ ባለስልጣናት በዚያ የምዕራባውያኑ የጦር ጥምረት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ላይ የበረታ ቅሬታቸውና ቂማቸውንም ጨምረው አውጥተው አሳይተዋል፣ አሰምተዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትናንት ምሽቱ ሲገፋ በሰጡት ማብራሪያ ሀገራቸው የኢራንን ጦርነት አንድ ጊዜ ካጠናቀቀች በኋላ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ ጋር ያላትን ግንኙነት ዳግም እንደምታጤነው ነው ያስታወቁት። ሩቢዮ በሰፊው ማብራሪያቸው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን አባል ሀገራት እንዲህ ነው ያሏቸው፣ አብረውን እንዲዋጉ አልፈለግንም፣ ግን ደግሞ የጦር ማዘዣ ሰፈሮቻቸውን ይፈቅዱልን ዘንድ ብንጠይቃቸው አሻፈረኝ ብለው ከልክለውናል። then why we are in NATO ሲሉ ጥርሳቸውን ነክሰዋል። ታዲያ በጥምረት ውስጥ የኛ መኖር ምንድነው ትርፉ? ከእጅ አይሻል ዶማ አሊያም ልመና ከልክል ይሉትን ያስታውሷል። አሜሪካ ዛሬ በኢራን ጦርነት ገብታ ማውጫው ቢሉ መላቅጡ ሲቸግራት የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን ወይም የኔቶን እምቢታ አነሳች እንጂ በደህናው ቀን ግን ኔቶን ካናዳን የመጠቅለል እቅዷና የግሪንላንድን የመውሰድ ውሳኔዋ ጋር በተያያዘ የምዕራባውያኑን የጦር ጥምረት ኔቶን አፈራርሳው የለም ወይ ሲሉ መልሰው የጉርሻ ያህል ነገሩን የሚያቀርቡላት ብዙዎች ናቸው። ዛሬ ታዲያ አሜሪካ የአውሮፓ አጋር አባሮቿን አንዱን ብትለው ሌላውን ዞር ብሎ የሚያያትና ከጎንሽ ነኝ የሚላት አታለች ሲያልቅ አያምር ይሉትን ሆኖባታል። የአሜሪካውን የውጭ ጉዳይ ሚኒስትር ማርኮ ሩቢዮን በንዴት ቲክቲክ ግንፍላ አድርጎ ያንን ለመናገር ያበቃቸው ደግሞ በጣም በርካታ ሀገራት አሜሪካ የጦር ማዘዣ ሰፈሮቻቸውን እንዳትጠቀም በጥብቅ መከልከላቸውን ተከትሎ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ሂንዱስታን ታይምስን፣ ኢንዲያ ቱዴይን፣ ሚድል ኢስት ሞኒተርን፣ ዘ ወር ጆርናልን፣ ዋሽንግተን ታይምስን፣ ዋሽንግተን ኤግዛማይነርን፣ ዴይሊ ኒውስን፣ ኤዥያዋንን፣ ፖለቲኮን፣ ዋሽንግተን ፖስትና ጄሩዛሌም ፖስትን ተጠቅመናል።